ዛሬ እንግዲህ እንደዚህ ምር ብሎብኝ ስታዩ የት ነው የምትገኘው ማለታቸው አይቀርም። የተለያዩ የሚያማምሩ የባህል ልብሶች አሏቸው። ያላቸውን እቃዎች በሙሉ የምንቃኝ ነው የሚሆነው። በቅድሚያ ራስን ለተመልካቾቻችን አስተዋውቅልኝ። እሺ፣ ስሜ ጀሚል ጣሀብዱ ይባላለሁ። ሸራተን ጥበብ ባለቤት ነኝ፣ ዲዛይነርም ነኝ። የምትፈልጉትን ነገር ኢንሻአላህ እናቀርባለን። የሚያማምሩ የልብስ ጥበብ የባህል ልብሶች እንዳላችሁ ሰምቻለሁ እና ጥሩ ከምትላቸው እንጀምርና። አብዛኞቹ ሁሉም ጥሩ ናቸው። ለተለያየ ነገር ስለሚለበሱ አበሻ ልብስ ሲለበስ ያው ፕሮግራም ይፈልጋል። ያለ ፕሮግራም ለብሳቸው ልብሶች አሉ። ይበልጥ ግን የሚያምረው በፕሮግራም ሲለበስ ነው። ዝግጅቱም ሰፋ ያለ ስለሆነ ማለት ነው። አሁን የአይን ቅድ ነው፣ ለማንኛውም ጊዜ መለበስ የሚችል ነው እና 5 አርብ ነው። ዙሪያው ጥለትና ጥልፍ አላቸው። ደረጃ ተብሎ እንደሚጠራው 2 ደረጃ ተብሎ ይጠራል። 2 ደረጃ ከኋላ 1 ደረጃ እያለ ይቀጥላል ማለት ነው። ይሄ በማሽን የተሰራ ነው። ሳሳ ያለ ነው። ጥልፍ አይተሽዋል። የእጅ ጥልፍ ነው የሚመስለው። እነዚህ የምታያቸው ነገር ነው ፈርጦች ተብሎ ይጠራሉ። አዲስ የመጡ ናቸው። ውበት እንዲሰጣቸው ሻይ እንዲያረግ ይጠቅማል። ለሴቷ ብቻ ከሆነ እስከ 13000 ብር፣ ከነ ወንዱ ደግሞ ከፈለጉ የወንዱ ብቻ 3000 ብር ማለት ነው። ኦኬ፣ አንድ ላይ ማሰራት ሲፈልጉ አንድ ላይ 16000 ብር አንድ ላይ ይሆናል ማለት ነው። በጣም ጥሩ። ይሄኛውስ? ይሄኛው ሽፎን ነው። ለየት ያለ ሽፎን ነው። ገበያ ላይ የሚገኝ ሽፎን አይደለም። ይሄ ከሳውዲ ወይ ደግሞ ከዱባይ የሚመጣ ሽፎን ነው። ጨርቁ ለየት ይላል እና አይጨማደድም። እንደምታዩት የመጨማደድ ባህሪ የለም፣ የመርገፍ ነገር የለውም። ይሄ ያው ያለ ነጠላ ከሆነ እስከ 8000 ብር ነው። ከነ ነጠላው ከሆነ 9500 ብር አካባቢ ይሸጣል ማለት ነው። ይሄኛው ደግሞ የምታዩት ደግሞ ሙሉ ጥልፍ ነው። በሲንጀር የተሰራ ነው። ከታች 4 አርብ ነው። እንዳለ ጥልፍ ናቸው እነዚህ። ጨርቁ ደግሞ 2 አይን ተብሎ ይጠራል። ይሄ የምታያቸው ፈርጦች አላቸው። ያው ለተለያየ ጊዜ ለቀለበት፣ ለሽምግልና እንዲሁም ለምርቃት የሚሆኑ ናቸው። እንደዚህ ሳይዛቸው ይለያያል። አንዳንድ ሰው ከወገብ በላይ አጭር ሴት ልትመጣ ትችላለች። ከወገብ በላይ ረዘም ያለ ሴት ልትመጣ ትችላለች። ፊት የሚያረጋለ ሚዲየም ላርጅ ስሞል ስላለ በዛ የተነሳ አንዱን እንሰጣቸዋለን ማለት ነው። ኦኬ፣ በሚፈልጉትም ማሰራት ይችላል። አሁን የዚህ አይነት 3 ልብሶች አሉ። የዚህ 3 ልብሶች አሉ። ኦኬ፣ ሚዲየም ላርጅ ስሞል ያን ነው የምናስቀምጠው ማለት ነው። በጣም ጥሩ። ዋጋው ስንት ነው? ይሄ ዋጋው 16000 ብር ነው። 16000 ብር። ፈርጦን ግን ለማይፈልግ ሰው ማንሳት ይችላል። ይሄኛው ደግሞ የራያ ልብስ ነው። ይሄ የራያ ልብስ ተብሎ የሚጠራ ነው። ይሄ ተለጣፊ ነው። ይሄ ደግሞ ጥልፍ ነው። ይሄ እላዩ ላይ የሚለጠፍ ነው ማለት ነው። ይሄ ተለጥፎ ነው የሚሰራው። ዳርዳሩ ግን ተነቅሷል። በጣም ያምራል ዲዛይኑ። ዋጋው ምን ነው? ይሄ ዋጋው 9000 ብር ነው። 9000 ብር። ከኋላ ደግሞ በጣም ሰፊ ነው። ልቅ ነው እንደምታየው። ወገብ ላይ ላስቲክ ምናምን የለውም። ፍሪ ሳይዝ ነው። ልቅም ለሚፈልግ ሰው ማድረግ ይችላል። ሰብሰብ ለማድረግ ደግሞ መቀነት መጣል የሚያደርጉበት ብዙዎቹ። ካልሆነ ደግሞ አንዳንዴ ደግሞ ቀጠን ያለ ላስቲክ እንጠቀምላቸዋለን ወገብ ላይ ለሚፈልጉ ማለት ነው። በጣም ጥሩ። ይሄኛው ደግሞ ለየት ያለ ይመስላል። ይሄ ለየት ያለ ነው። አቡጀሪ ጨርቅ ነው። በማሽን ገብቶ የተሰራ ነው። ሸብሸብ እንዲል ማለት ነው። አሰፋፉም ለየት ያለ ነው። ከፊት ቪ ተብሎ ይጠራል። ከኋላ ላስቲክ ነው። ፍሪ ሳይዝ ነው። ይሄውን ለራት ልብስ፣ ለምርቃት፣ ለተለያየ ነገር ሊለበስ ይችላል። ቀለል ያለ ልብሶች ናቸው። ይሄ ሙሉ ጥለቶች ናቸው። በዲዛይን የተሰሩ ናቸው። ዋጋው ምን ያህል ነው? ዋጋው 6500 ብር። 6500 ብር። በጣም ጥሩ። ይሄኛውስ? ይሄ ደግሞ ያው እንደምታየው ቀለል ያለ ማቴሪያል አድርገን የሰራ ናቸው። ይሄ ብዙ ጊዜ ለራት አንዳንዴ ለዝግጅት የሚሆኑ ቀለል አድርገሽ ለብሰሻቸው የምትሄጂ ናቸው። አሁን ይሄ እስከ 4500 ብር ድረስ እንሸጠዋለን። ኦኬ፣ የውስጠኛው ጨርቁ ምንድን ነው? ይሄኛው ጨርቁ የውስጠኛው ገበር ነው። ገበር ነው የተጠቀመው። 4500 እንሸጣቸዋለን። በጣም ቆንጆ። ይሄኛው ጥበብስ? ይሄ 2 አይን ነው ጨርቁ። ኦኬ፣ መስቀሎቹ በ4 አርብ ላይ አንዳንድ መስቀል አላቸው። ዘና ብሎ እንዲታይ ተደርጎ የተሰራ ነው። አሁን ይሄኛው ተሰርቶ አልቆ እስከ 13000 ብር ይሸጣል ማለት ነው። በጣም ቆንጆ ነው። ጀሙኑ ለሚፈልግም ሰው እንደዚህ አንድ አይነት ነው ዋጋው። ዋጋው ተመሳሳይ ናቸው። በጣም ጥሩ። ይሄኛውም ደግሞ ያው ለሙሽሪት የሚሆን ነው። ለአጃቢዎችም ይሆናል። በጣም ያምራል። ጥለቱም ሰፊ ነው። እንደምታዩ ይሄ ውበት አለው። እስከ 23000 ብር ድረስ ይሸጣል።
እና ጫማ ደግሞ እንዳያነሳቸው እኛ ቤት ምን እንጠቀማለን? ሻማ ገበር እንጠቀማለን። ይሄ ጫማ እንዳያነሳው ሄል ጫማ በተፈጥሮ የሚወጨቅ ባህሪ ስላለው ያ ነገር ከበር ያደርግለታል። የጨርቁ ታይፕ ምንድነው? ይሄ ሁለት አይን ነው ተብሎ የሚጠራው። ሁለት አይን ተመራጭ ነው ማለት ነው። አይ ተመራጭ ነው በጣም ቢታጠብም ቢልም አይቆሽሽም። ሁለተኛ ነገር ጥጡም አያወጣም። በጣም ጥሩ። ለረጅም ጊዜ እንደዚህ እንዳለ ይቆያል ማለት ነው። ኦኬ። እዚህ ጋር ደግሞ የወንዶች ይታዩኛል። እነዚህ ወንዶች ደግሞ የተለያዩ ናቸው። እነዚህ በዲኬ የተሰሩ ጨርቆች ናቸው። ዲኬ ማለት የፈረንጅ ጨርቆች ናቸው። ጥለቱ ብቻ ነው እኛ የተጠቀምነው። እንደነዚህ ጨርቁ ከውጭ ነው የሚመጣው። አሁን ቀለል ያሉ ዋጋ ናቸው። እስከ 1500 ድረስ ይሸጣሉ። እነዚህ ተመሳሳይ ናቸው። 1500 ይሸጣሉ። አሁን ይሄኛው ደግሞ 2000 አካባቢ ይሸጣል። ይሄኛው የምን ጨርቅ ነው? የሚወጭ ሀገር ነው ወይስ? ይሄም ያው በዲኬ ተብሎ የሚጠራ ጨርቅ ነው። ችግሩ አንዴ ከገባ በኋላ የሚቀጥለው ሲገባ ከለር ወይ መልመቅ ወይ መፍሰስ ነገር ይመጣል። ጣቃው አንዴ አሁን የዚህ ድምቀት ያህል ሁለተኛ ሰው ቢያዝሽ ደግሞሽ ላታገኙ ይችላልሽ። ኦኬ። ያበሻ ልብስ ግን ሌላ ሰው ደግሞ ቢያዝሽ ይሄን ራሱን ታገኘዋለሽ። ያንኑ ማግኘት ይቻላል። በጣም ጥሩ። ለማሳየት ብለን ሁለቱንም አንድ ላይ የምናደርጋቸው ማለት ነው። እነዚህኞቹ ደግሞ ፒሲ ጨርቅ ነው። እነዚህ ፒሲ ጨርቆች ናቸው። ይሄ ደግሞ የምታዩ ደግሞ ተለጣፊ ነው። ኦኬ። ጥለት ሰርቶ ለጥፈንበት ነው ይልሽ። ዋጋቸው ምን ያህል ነው? አሁን ይሄኛው እስከ 3500 ብር ነው። 3500 ብር። ሁሉም ተመሳሳይ ናቸው? ይለያያል። አሁን ይሄኛው አለ እስከ 5000 ይሸጣል። ጥለቱ ነው የሚረስ። ይሄ ጥልፍ ነው። ጥልፍ ተጠልፎ ነው እንዳለ የምታየው ጥልፎች ናቸው። እነኝኖቹ ናቸው ተለጣፊ። እነዚህ ተለጣፊ ስለሆኑ ናቸው። የፈትል ቀሚሶቹ ማለት ለምሳሌ አሁን እነዚህ ስትያቸው የፈትል ቀሚሶች ናቸው። ሹካሪ ተብሎ ይጠራል። መቀነትና ኩታ አላቸው እና ይሄኛው የሚሸጠው እስከ 23000 ብር ነው። 23000 ብር። በጣም ጥሩ። እነዚህ ሁሉም ተመሳሳይ ናቸው። አብዛኞቹ አሁን የምናያቸው ቀጠን ያሉት አሁን አንቺ እንደለበሻት አሁን ይሄኛው እስከ 14000 ብር ነው የሚሸጣት። አንቺ በጣም ቀለል ያለች 14000 ብር ናት። አሁን እቺ ለመስራት ቢያንስ አንድ 20 ቀን ያስፈልገናል። ለምሳሌ ያህል ተመሳሳይ ናት። ያው መቀነት ናት። እስቲ መቀነቷን ጣል አድርጊያት። እሺ። እቺ መቀነቷ ናት። ይሄ ደግሞ ኩታ ነው። ደብል ነጠላ ብለን የምንጠራው ማለት ነው። ይሄ ሁሉም አንድ ላይ ነው። አንድ ላይ ነው። በጣም ቆንጆ። ዋጋው ስንት ነው ይሄ? በዚህ አያይዝ ይሄ 14000 ብር ነው። 14000 ብር። እንደየጥልፉ ይጨምራል ይቀንሳል ይጨምራል። እነዚህ ነጠላዎች ለብቻ የሚሸጥ ናቸው ወይስ? እነዚህ ቀሚሶች ነው። ቀሚስና ነጠላ ናቸው። ለምሳሌ አሁን ይሄ ቀሚስ ነው። አርብቃው በጣም ትልቅ ነው። የቤታችን አርብቃ ይኸውልሽ እንደዚህ አገር ስታይ በጣም ትልቅ ነው። ጎኑ በጣም ሰፊ ነው። ወፍራም ሴት የምትመጣ ቀጭን ሴት የምትመጣ በሚፈልጉት ነገር ሳይዝ። ይሄ ደግሞ ነጠላውን ታጥፎ ይኸውልሽ ቁመቱ ርዝመት ይኸውልሽ እንዴት እንደሚያምር። አሁን ለምሳሌ ይሄኛው እዛ ጋር የተሰፋ ልብስ ነው። ሳይሰፋ ይሄን ይመስላል። ሲሰፋ ደግሞ አሳይሻለሁ። ይሄ ልብስ ማለት ነው። ጥለቱ ስፋቱ በጣም ነው የሚያምረው። በጣም ከዛኛው ጋር አንድ አይነት ነው። ያው ያልተሰፋ ልብስ ነው። ሲሰፋ ደግሞ በተለያየ አይነት ዲዛይኖች ሊሰፉ ይችላል። በሚፈልጉት ዲዛይን ሊሰፋ ይችላል። ይሄ ደግሞ እንዳልኩሽ አሁን ጫማ እንዳያነሳ አላልኩሽም? ሻማ ገበር ቅድም እንዳልኩሽ ማለት ነው። እዚህ ላይ ይገረባል። ይሄ ሂል ጫማ በተፈጥሮ የመቦጨቅ ነገር የማንሳት ነገር ስላለው ያ ነገር እንዳይጨማደድ ያደርጋል። በጣም ቆንጆ። ብዙዎቹ በጣም ቆንጆች ናቸው። በሚፈልጉት ማሰራት ይችላል። አሁን ሻማ ገበር ያልኩሽ ለምሳሌ አሁን ይሄ እንደዚህ ማለት ነው። አሁን ይሄም የሚሰራ ልብስ ነው። ከወገብ በላይ ወደ ጠላፊ ስለላክ ነው። አሁን ይሄ ልብስ ያው የሚገጠም ልብስ ነው። አሁን ሻማ ገበር ያልኩሽ ይሄ ነው። ኦኬ። ጫማ እንዳያነሳ ይሄ ጫማ አንዳንዴ ጫማ ሲያነሳው ይሄ ወጭ ገብናል። እየተጨማደደ ይመጣል። እቺ ደግሞ ነጠላዋ ናት። ከለሩ በጣም ነው የሚያምረው። ትንሽ ደመቅ ያለ ፈዘዝ መካከለኛ የሆነ ከለር አይ ማይሰለች ከለር። አንዳንዴ ደመቅ ያለ ከለር ሲሆን ሰው የመሰልቸት ባህሪ አለው። እንደየሰው ፍላጎቱ ይለያያል። በርግጥ እቺም አለች። አበሻ ልብስ ዋና የሚያሳምረው ስፌትና ጥልፍ ነው። በትክክል ነው። ጎበዝ ጠላፊና ጎበዝ ሰፊ ካለ ውበቱ የበለጠ ይጨምራል። በጣም ቆንጆ። እነዚህ ናቸው። ነጭ ቀሚስ ነው የሚታየው። እነዚህ ለቁርባኖች የሚሆኑ ናቸው። አራት አርብ ናቸው። ለቤተክርስቲያን ለቁርባን የሚሆኑ ናቸው። እነዚህ አሁን እስከ 7000 ብር እንሸጣቸዋለን። 7000 ብር ድረስ። እቺ ደግሞ አለች 6500 ብር። አንገቷ ጥለት ጥልፍ አላት። ጥልፍ ያላቸው ይጨምራሉ ማለት ነው? ይጨምራሉ። ጨርቆቹ እነኚህ ተመሳሳይ ናቸው? ሁለት አይን ናቸው። ሁሉም እና በሁለት አይን ነው። አንድ አይን እንኳን አሁን ቀርቷል። ይሄም በጥበብ ነው። ይሄም እስከ 8000 ብር ድረሳል። ጥበብ ስለሆነ
ይሄ እንዳልኩሽ ነው ጫማ እንዳያነሳው የኛ ራሱ ሻማ ገበር አለው ድራቦች እነዚህ ደግሞ አሉ ይሄ እስከ 8500 ብር ቀለል ያለ ጥለት ስለሆነ ሰፋሉ ጥለታቸው ሰፋሉስ ደግሞ ጨምሯል አሁን ይሄ እስከ 18000 ብር ይሄ ጥለቱም በዛ ልክ ነው ይሄ ኦርጋንዛ ተብሎ የሚጠራ ነው ቆየት ያለ ልብስ ነው ግን አሁን ተሻሽሎ እየመጣ ስለሆነ ይሄ እስከ 13000 ብር ይደርሳል አሁን ላይ ያለው ማለት ሻይን ያደርጋል ትንሽ ከለሩ ወጣ ያለ ነገር ነው እነዚህም በብዛት ተመሳሳይ ናቸው ከለሮቹ በጣም የሚሉ ናቸው ይሄ ደግሞ ሙሉ ጨርቁ ደግሞ ስታዩ ሻይን የሚያደርግ ሙሉ ጨርቁ በትክክል እነሱ ናቸው ዋጋው ተመሳሳይ ነው ዋጋዎቹ ይሄኛው ተመሳሳይ ናቸው ብዙ ለውጥ የላቸውም እነዚህ እቺ ማሁን ጥልፍ ናት እንደምታያት የትግራይ ጥልፎች ናቸው እቺ ወደ 17000 ብር ትሸጣለች በጣም ነው የሚያምረው ስራው እንዳለ የእጅ ጥልፍ ናቸው እነዚህ ንቅም ያሉ አዎ ስራው በጣም ነው የሚያምረው መቀነትና ኩታ አላቸው በነገራችን ላይ ካባዎችም አሉ በተለያየ አይነት ዲዛይኖች አሉ በተጎታች አለ በረጅም አለ ባጭሩ አለና አንድ ሳምፕል እቺ ላሳያችሁና አንዳንዴ ለሙሽራ የሚሆን ነው እንዲሁም ለተለያየ ዝግጅቶች ለ25ኛ አመት ክብረ በዓልም ለ50ኛ አመትም ተለያየ ክብረ በዓልም እንጠቀምበታለን በጣም ነው የሚያምረው ዲዛይን ካባ ማለት በጣም ትልቅ ስጦታ ነው በኢትዮጵያ ላይ ካባ ስትሸለሚ በጣም ትልቅ ስጦታም ይሆናል ማለት ነው በተለይ ለእናትና ለአባት ለሙሽሪዎች የሙካሽ ተብሎ የሚሰራው የሚመጣው ከህንድ ነው ሙካሹ እኛ ሀገር ያው ዲዛይን አጥተን እንሰራቸዋለን ማለት ነው ይሄ እንዳለ ለምታያቸው በሙካሽ ነው የሚሰሩት ጥልፉ ዲዛይኑ እዚሁ ነው የሚሰራው በእጅ ነው የሚሰራው ከውስጥ ደግሞ በሙቅ ተደርጎ ምን ተደርጎ ነውና አሁን ስለተሸፈነ አያስታውቅም እና ካባ ማይወደው ነገር ሽቶ አይወድም እና ብዙ ፀሐይም አይወድም ፌድ እንዳያረግብን ፀሐይ ቦታ ላይ ብዙ አናስቀምጠውም አቀማመጥ ላይ ደግሞ ዘርጋ ካስቀመጥሽው ለሁሉ ጊዜ ሳይበላሽ ይቆያል ማለት መታጣጣፍ የለበትም ማለት ነው እና ቀለበትም ብዙ አይወድም እንዳይቦጭቀው እንዳያነሳው ማለት ነው ጥንቃቄ የሚፈልግ ነገር ነው ምን ያህል ነው ዋጋው ለብቻው ነው የሚሸጠው ይሄ ለብቻው ነው ካባው የሚሸጠው የወንድና ሴቱ አንድ ላይ እስከ 20000 ብር ይሸጣል አንድ ላይ ሲሆን ማለት ነው አንድ ላይ ሲሆን ይሄም ተመሳሳይ ነው አይደል ተመሳሳይ ይሄ ወንዱ ደግሞ ልክ እንደ ጃኖ በጎን የምናደርገው ነው እቺ እንደዚህ እናደርግና እዚህ ጋር መርፌ ቁልፍ እናደርግለታለን ከላይም ደግሞ ቲያራ አለው አንድ ላይ ነው 20000 ብር ይሸጣቸው ማለት ነው በሚፈልጉት ሳይዝ ማግኘት ሳይዞች ጋር ያገኛሉ ተጎታችም አለ አጭርም አለ የተለያየ አይነት ካባዎች አሉ ዋጋውም እንደዛው ዋጋው ይጨምራል በጣም ጥሩ በጣም ቆንጆ ኢንሻአላህ እሺ በጣም ብዙ ቆንጆ ልብሶችን አይተናል ተመልካቾቻችን ደግሞ እዚህ መጥተው መግዛት ቢፈልጉ አድራሻችሁን ያላችሁበትን እንደዚህም ደግሞ ሶሻል ሚዲያ አድራሻችሁንም ጨምረን ሁሉንም እሺ ከዚህ በፊት ሾው ሜዳ ነበረ ምን ሰራ የነበረው ሸራተን ጥበብ አሁን ደግሞ ተደራሽነታችንን አስፍተን ወደ 22 መተናል መታችሁ ጎብኑን ዲስካውንት እናደርግላችኋለን ቦታችን ደግሞ አዲስ አበባ ፖሊስ ጣቢያ ወደ ጎላጎል የሚወስደው መንገድ ላይ ማብራቱ ጋር እንገኛለን ሴንትራል አዲስ ህንጻ ላይ 107 ቁጥር ላይ እንገኛለን መታችሁ ጎብኙን ስላያችሁን እናመሰግናለን እኛም ለነበረን ቆይታ አድርገን እናመሰግናለን ኢንሻአላህ ውድ ተመልካቾቻችን ለዛሬ በሸራተን ጥበብ የነበረን ቆይታ ይሄን ይመስል ነበር የተለያዩ የሚያምሩ የባህል ቀሚሶች አሏችሁ በመትፈልጉት ዲዛይን እዚህ መታችሁ ማሰራትም መግዛትም ትችላላችሁ አድራሻቸውን ከታች ባለው ሊንክ ላይ እናስቀምጥላችኋለን ቀጣይ በሌላ መሰናዶ እስከምንገናኝ ድረስ ቸር ይቆየን